ዛሬ ደግሞ የምንመለከተው የመጽሐፍ ቅዱስ ክፍል መግቢያ ሮሜን ነው። የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች የተጻፈው ጳውሎስ በሮም የምትገኘውን ቤተክርስቲያን ለመጎብኘት እቅድ ስለነበረው ተዘጋጅተው እንዲጠብቁት ለማድረግ ነው። የጳውሎስ እቅድ በሮም ከሚገኙት ምዕመናን ጋር ለጥቂት ጊዜ ከሰራ በኋላ በእነርሱ ረዳትነት ወደ ስፔን ለመሄድ ነበር። ስለ ክርስትና እምነት የተረዳውንና ክርስቲያኖች በሕይወታቸው ተግባራዊ ስለሚያደርጉበትም የክርስትና ትምህርት ሁኔታ በመዘርዘር ጽፏል። የጳውሎስ መልእክት በተሟላ ሁኔታ የሚገኘው በዚህ መልእክት ነው። ጳውሎስ በሮም የሚገኙትን ምዕመናን ሰላምታውን ካስተላለፈና እንደሚጸልይላቸውም ተስፋ ከሰጣቸው በኋላ የመልእክቱ ማዕከላዊ ሐሳብ ምዕራፍ 1 ቁጥር 17 ከእግዚአብሔር የሚገኘው ጽድቅ በእምነት ለእምነት እንደሆነ በወንጌል ተገልጧል የሚለው ቃል መሆኑን ያመለክታል። ከዚህ በኋላ ጳውሎስ ይህንኑ ሐሳብ በማስፋፋት ይጽፋል። አይሁድም ሆኑ አሕዛብ ሰዎች ሁሉ የኃጢአት ተገዢዎች ስለሆኑ ከእግዚአብሔር ጋር መታረቅ ይኖርባቸዋል። ሰዎች ከእግዚአብሔር ጋር ሊታረቁ የሚችሉትም በኢየሱስ ክርስቶስ በማመን ነው። የዚህም ከእግዚአብሔር ጋር የሚመሰርቱት አዲስ ኅብረት ውጤት አዲስ ሕይወት ስለመሆኑ ጳውሎስ በሰፊው ያስረዳል። አማኝ ከእግዚአብሔር ጋር ሰላም ይኖረዋል። በእግዚአብሔር መንፈስ አማካኝነት ከኃጢአትና ከሞት ኃይል ነፃ ያወጣዋል። ከምዕራፍ 5 እስከ 8 ጳውሎስ የእግዚአብሔር ሕግና በአማኞች ሕይወት የሚሠራው የእግዚአብሔር መንፈስ ኃይል ዓላማው ምን እንደሆነ ይገልጣል። ከዚህም በመቀጠል ጳውሎስ እግዚአብሔር ለሰው ዘር ባለው ዕቅድ ውስጥ አይሁድና አሕዛብ እንዴት ሊጣመሩ ይችላሉ ለሚለው ጥያቄ መልስ ለመስጠት ጥረት ያደርጋል። እንደገናም ጳውሎስ እንደገለጠው አይሁድ ኢየሱስን ሳይቀበሉ በመቅረታቸው የእግዚአብሔር ዕቅድ ነው። ይህም የሆነው በኢየሱስ ክርስቶስ አማካኝነት እግዚአብሔር በገለጠው የመዳን ጸጋ መላውን የሰውን ዘር ተሳታፊ ለማድረግ ነው። ይሁን እንጂ አይሁድ ኢየሱስን የሚቀበሉበት ጊዜ እንደሚመጣ ጳውሎስ ያምናል። በመጨረሻ ጳውሎስ የክርስትና ሕይወት እንዴት መኖር እንደሚገባ በተለይም ምዕመናን እርስ በርሳቸው ባላቸው ግንኙነት የፍቅርን መንገድ መከተል እንደሚገባቸው ያስረዳል። እግዚአብሔርን ስለማገልገል፣ ክርስቲያኖች ለሀገራቸውና እርስ በርሳቸው ስላላቸው ኃላፊነትና በሕሊና ምክንያት ስለሚነሱ ጥያቄዎች በመዘርዘር ያስረዳል። መጽሐፉን ይዘት ስንመለከት የመጽሐፉ ፍሬ ሐሳብ መግቢያ መዳን ለሰው ልጅ አስፈላጊ መሆኑ፣ እግዚአብሔር የማዳኑ መንገድ፣ በክርስቶስ የሚገኝ አዲስ ሕይወት፣ እስራኤል በእግዚአብሔር ዕቅድ፣ ክርስቲያናዊ ምግባር፣ ማጠቃለያና ሰላምታ፣ እነዚህን ሐሳቦች በመጽሐፍ ውስጥ እናገኛለን። ጸጋና ሰላም ይብዛላችሁ። ተባረኩ።